በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አባታችን አቡነ እምነ ድንግል የመሰረቷት የጩቄ ድንግል ማርያም አንድነት ገዳም። ይህ ገዳም የሚገኘው በሰሜን ጎንደር ወገራ ከሚባል ከተማ ከደረስን በኋላ ኮሶዬ ከምትባል አነስተኛ የገጠር ከተማ ተነስተን በግምት በእግር 4 ሰዓታት ከሄድን በኋላ የምናገኘው የጻድቁ አባታችን የእምነ ድንግል ገዳም ነው። የገዳሙ መስራች አቡነ እምነ ድንግል የተወለዱበት በወገራ አውራጃ ሲሆን ገና ከሕፃንነታቸው ጀምሮ በእናት በአባታቸው ቤት እያሉ የተራበን በማብላት የተጠማን በማጠጣት የታመመን በመጎብኘት የኖሩ የተጋደሉ ታላቅ ጻድቅ አባት ናቸው። አባታችን እምነ ድንግል የምንኩስናን ልብስ የእግዚአብሔርን ጸጋ በመፈለግ አዳጋት ማርያም ወደምትባል ገዳም በመሄድ ምንኩስናን ከአባ ጸዌ ድንግል ተቀብለዋል። ከዚያ ወደ ዋልድባ ገዳም በመሄድ ብዙ አቡነ እምነ ድንግል ዋልድባ የነበሩት የአባ ተስፋ ሐዋርያት የመንፈስ ቅዱስ ልጆች ሲሆኑ አባ ተስፋ ሐዋርያት ልጆቻቸውን በጥቂቱ ሳር መጥነው በመስጠት የሚመግቧቸው ሲሆን የመንፈስ ቅዱስ ልጆቻቸው አባታችን ከነሳሩ እንኳን ለምን ጠግበን አንበላም ብለው ሲጠይቋቸው አባ ተስፋ ሐዋርያት ከብቶች ጠግበው ሲበሉ አይደል የሚዋጉት እያሉ ይመልሱላቸው ነበር። ይህ ታላቅ ጻድቅ አባት ጽናታቸውን የተመለከቱ የዋልድባ ገዳም መነኮሳት አባትና መምህር እንዲሆናቸው ቢጠይቋቸው ራሳቸውን ዝቅ በማድረግ እኔ መምህርና አባት ልሆን አይገባም በማለት እምቢ ቢሉም መነኮሳቱ አበምኔት አድርገው ሾሟቸዋል። ጻድቁ አባታችን በብዙ ተጋድሎ የኖሩ ኢትዮጵያዊ ጻድቅ ሲሆን አስደናቂ ዋሻ በገዳማቸው ይገኛል። ይህ የምትመለከቱት ዋልድባ የሚያደርስ ስውር ዋሻ ነው። ጻድቁ አባታችን ይጸልዩበት የነበረው ቅዱሳን የሚገናኙበት ዋሻ ይህ ዋሻ ነው። ሱሲኖስ ሊገላቸው ባሰበ ጊዜ አምልጠው በዚህ ቦታ ሲመጡ መልአኩ ቅዱስ ገብርኤል አለቱን ሰንጥቆ በዚህ ቀዳዳ እንዲያልፉ አድርጓቸዋል። ይሄ ሰቋር እየተባለ ይጠራል። በዚህ ቀዳዳ ያለፉ መካን የሆነች ሴት ትወልዳለች። የቅዱሳን መኖሪያቸው የሚያስደንቅ የሚያስገርምም ነው። ገደል ሰርጥ ዋሻውን ይመርጣሉ። ዳዋ ጥሰው አመድ ነስንሰው ትቢያ ተንተርሰው ግርማ ሌሊቱን ጸረ አጋንንቱን ታግሰው ይኖራሉ። ከሰው የራቁ ከአራዊት ጋር የተላመዱ ከሰው ተወልደው ከመላእክት የተደመሩት እምነ ድንግል በዚህ ስፍራ ላይ ተጋድሎ አድርገዋል። የቦታው አሰልችነት፣ ገደላማነትና ተራራማነት ልብን የሚያወልቅ ነው። ብዙ የእግር መንገድን ያስኬዳል። ከፍተኛ ተራራ ቦታ ላይም ያስወጣል። ጻድቁ አባታችን ከብዙ ተጋድሎ በገዳማቸው የዮርዳኖስን ጸበል እንዲፈልቅላቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ፈቅዶላቸዋል። በዚህ ይሄ የምትመለከቱትን የዮርዳኖስን ጸበል የጠጣ አይደለም ሰው እንስሳትም ቢሆን ስጋው አይፈርስም። ለምስክርነት ይሆን ዘንድ በገዳማቸው የእሳቸውን ጸበል የጠጣ የዮርዳኖስን ጸበል የቀመሰ እነዚህ የምትመለከቷቸው ፍየሎች ምንም ስጋቸው ሳይፈርስ በዋሻ ውስጥ ከ400 ዓመት በላይ ኖረዋል።
ቅዱሳን የሚታይ ልዩ ቃል ኪዳን አላቸውና አቡነ መልከጼዴቅ ሄዶ የተቀበረ ሥጋው እንደማይፈርስ ሁሉ የጻድቁ አባታችን የምእመነ ድንግልን ጸበል የቀመሰ እንዲሁ ደግሞ ሲሞት ሥጋው በፍጹም አይበሰብስም። ጻድቁ አባታችን አቡነ ምእመነ ድንግል እንደ መላእክት ከኖሩባት ከዚህ ገዳማቸው ታላቋን እመቤታችንን የድንግል ማርያምን የጩጊ ማርያምን ቤተክርስቲያን ይህ አስቸጋሪ የሆነ አንዳንድ ጊዜ ሲሞላም ለመሻገር የሚከብደው ከቤተ ክርስቲያኑ ከጩጊ ማርያም ወደ ሴቶች ገዳም የሚወስደው አቅጣጫ ነው። በገዳሙ 71 መነኮሳት ይገኛሉ። እነዚህ 71 መነኮሳት ዳዋ ጥሰው አመድ ነስንሰው ግርማ ለዚቱን ጠራጋንንቱን ታግሰው ይኖራሉ። በዙሪያቸው እጅግ የሚያስፈራ ጫካና ሽፍታም የሚገኙበት የዱር አራዊትም የሚኖርበት ስፍራ ነው። እጅግ ከሰው እይታ የራቀ ጥልቅም ነው። ጻድቁ አባታችን በምእመነ ድንግል የተቆረጠው ይህ ዛፍ እንደገና ተነስቶ ለምልሟል። በገዳማቸው አቅራቢያ ማንኛውንም ዛፍ መቁረጥ አይቻልም። ጻድቁ ዛፋቸው፣ ሳራቸው፣ ቅጠላቸው ሁሉ መድኃኒት ነውና እንዲህ ያለ መቅደስ ከወዴት ይገኛል? እግዚአብሔር ደስ የሚሰኝበት መቅደስ ከብዙ ላብ ከብዙ ድካም በኋላ ያገኘሁት የጩጊ ማርያም ቤተክርስቲያን ክንፍ ያላቸው ድንቅ አባቶች ቆመው የጸለዩበት የእግዚአብሔር ቤተ መቅደስ በዱርና በገደል ውስጥ የተሰራ ነውርና ነቀፌታ ያልተሰማበት ያልተደረገበት የእግዚአብሔር ቤተ መቅደስ ለነዚህ ሁሉ መነኮሳት ለ71ዱም አልባሳትን አልብሰናቸዋል፣ ደስም አሰኝታቸዋል። ይህን በረከት ያገኛችሁ ሁሉ እድለኛ ናችሁ። በመጨረሻም በድል አድራጊነት ከዚህ ገዳም በሰላም ተመልሻለሁ።